እንዴት ናችሁ? በዛሬ ቪዲዮአችን እንዴት አድርገን አውቶማቲካሊ አይዲ ነምበር ለተማሪዎች ወይም ደግሞ ለሰራተኞቻችን መስጠት እንደምንችል ልክ እዚህ ጋር እንደምትመለከቱት አይነት አይዲ ነምበር እንዴት አድርገን ነው የምንሰጠው የሚለውን የምናይ ነው የሚሆነው። ሶ ይህንን ለማድረግ ምንድነው የምናደርገው? አንድ ሲምፕል ፎርሙላ በመጠቀም ክሬት ማድረግ እንችላለን። እኔ አይዲ ነምበሩን መስጠት የፈለግኩት በድርጅታችን ስም ምህጻረ ቃል አስቀድመን ደን ከዛ በኋላ አይዲ ነምበር ደን ቀጥሎ ደግሞ ዓመተ ምህረቱን ዝባር አድርገን እንዲሆን ነው የፈለኩኝ። ዘን እዚህ ጋር ምንድነው የምንለው? እኩል ይሆናል እንላለን። ዳብል ኮቴሽን ማርክ ውስጥ ቢኤፍኤስ አላለው። ቢኤፍኤስ ምንድነው? የትምህርት ቤታችን የመጀመሪያ ስሙን ነው የወሰድኩት። ብራይት ፊውቸር ስኩል። እናንተም የድርጅታችሁን ወይም ደግሞ የትምህርት ቤታችሁን የመጀመሪያ ስም አድርጋችሁ መውሰድ ትችላላችሁ። ከዛን ስላሽ አድርግና ዳብል ኮቴሽን ማርኳን እዘጋለሁ ማለት ነው። ደን ከዛ በኋላ ኤንድ ቺ ቴክስቶቹን አንድ ላይ ኮኔክት ለማድረግ መትረዳ ነች። ከዛ ቴክስት እላለሁ። ቴክስት እልና ቅንፍ ይከፈታል። ከዛ በኋላ ሮ እላለሁ። ከዛ በኋላ ቅንፍ ውስጥ A1 ማለት ይችላል። እዚህ ጋር ደን ሮ ነምበሩን ነው ይሄኛው ከ001 ከሆነ የሚጀምረው 1 ብሎ እንዲጀምር ማለት ነው። እዚች ጋር ኮማ እናደርግና ዳብል ኮቴሽን ማርክ ውስጥ ምንድነው የምናደርገው? ባለ 3 ዲጂት ወይም ደግሞ ባለ 4 ዲጂት ቁጥር ከሆነ የምፈልገው፣ ለምሳሌ ባለ 3 ዲጂት ቁጥር ከሆነ የምፈልገው ምንድነው የማደርገው? 000 ይላለው ማለት ነው። ከዛ በኋላ ዳብል ኮቴሽን ማርኳን እዘጋለሁ። ከዛን ቅንፍ ይዘጋል ማለት ነው። ከዛን ኤንድ ብለን አሁንም ዳብል ኮቴሽን ማርክ ውስጥ ምንድነው የምናደርገው? ስላሽ እንልና 26 ዳት ሚንስ 26ቷ ምንድነው የምትገልጸው? ዓመተ ምህረቱን ማለት በዚህ ዓመት እንደተሰጠ ወይ ደግሞ በዚህ ዓመት የተሰጠ መሆኑን ለመግለጽ ያንን በዚህ መልኩ እናደርጋለን። ከዛ በኋላ ከኪቦርድ ላይ ኢንተር መጫን ነው። ከዛን እዚህ ጋር በምትመለከቱት መልኩ አይዲ ነምበሩ ይመጣል ማለት ነው። ዘን የሌሎችን ለመስራት እዚች ጋር ጥቁር ስትሆን ዳብል ክሊክ ማድረግ ነው። ዘን በዚህ መልኩ ቢኤፍኤስ 001 26 ቢኤፍኤስ 002 26 እያለ ይቀጥላል። ባለ 4 ዲጂት ከሆነ ደግሞ መስጠት የፈለጋችሁ እችኛውን ፎርሙላ ዜሮዋን መጨመር፣ ባለ 4 ዲጂት ከሆነ የፈለጋችሁት ዘን ዜሮዋን በምንጨምርበት ሰዓት ልክ በዚህ መልኩ እዚህ ጋር ባለ 4 0001 ብሎ ይመጣል። የሌሎችንም ለመስራት እንደዚህ እናደርጋለን። ደን በዚህ መልኩ አውቶማቲካሊ አይዲ ነምበር ክሬት ማድረግ እንችላለን ማለት ነው። ስለዚህ ጠቃሚ ሆኖ ካገኛችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። አመሰግናለሁ።